ሰላም ሰላም ጤና ይስጥልኝ ውድና የተከበራችሁ የዚህ ቪዲዮ ተከታታዮች በያላችሁበት ሰላማችሁ ይብዛልኝ። ዋው እጅግ በጣም ደስ ይላል። ዛሬ ደግሞ በሚገርም ሁኔታ ልዩና ድንቅ የሆነ ቪዲዮ መጥቻለሁ ማለት ነው። ይህ ዛሬ ይዤላችሁ የመጣሁት ቪዲዮ እንግዲህ ከዚህ በፊት እንደማንኛውም ሰው በስደት አረብ ሀገር በተለያዩ ሀገራት ላይ ሆነው ይህንን እየሰራሁት የሚገኘው ከአንድ ዓለም አቀፍ ኢንተርናሽናል ካምፓኒ ጋር አብረን እየሰራን የሚገኘው ምርጥ ምርጥ የሀበሻ ኩራቶች አብረው እየሰሩ ይገኛሉ ማለት ነው። ታዲያ ከነዚህ ጋር እንግዲህ ለተፋሲካን ደስ በሚል መልኩ አብረን መስራት ብቻ ሳይሆን ደግሞ አብረን በህብረት በጋራ በዓልን እያሳለፍን እንገኛለን ማለት ነው። በዚህ ጋር ብትሄዱ እንግዲህ የተለያየ ሀገራት ላይ መጥተው ግን ደግሞ ቢዝነሳቸውን በአካል እየሰሩ የሚገኙ በርካታ ኢትዮጵያዎች ናቸው ማለት ነው። ታዲያ ከነዚህ ጋር እንግዲህ ደስ በሚል መልኩ እንግዲህ በዓልን ለማሳለፍ በዝግጅት ላይ እንገኛለን ማለት ነው። ታዲያ በዓል ደግሞ ደስ ይላል ማለት ነው። በህብረት በጋራ አብረን በመስራት አብሮ በመኖር አብሮ በዓልን በማክበር በጣም ማህበራዊ ህይወትን የሚያስተምር እንዲሁም ደግሞ ከራሳችን አልፈን ደግሞ ለሌሎችን መትረፍ የምንችልበት ላይ እየሰራንም ደግሞ በዓላችንም ደግሞ በዚህ መልኩ እያሳለፍን እንገኛለን ማለት ነው። ስለዚህ እንዲሁም በርካቶች እንግዲህ በተለያዩ ሀገራት ላይ ሆናችሁ ኔትወርክ ማርኬቲንግ ቢዝነስ ምንድን ነው? እንዴት ነው የምንሰራው? ምንድን ነው እያላችሁ ብዙ ሰዎች የተፈላሰፋችሁ ትገኛላችሁ ማለት ነው። ስለዚህ እናንተ ሰዎች ጊዜውን ተረድታችሁታል ወይ? ጊዜው ምንድን ነው የሚሰራው የሚለውን አውቃችሁታል ወይ? መጀመሪያ ጊዜያችን ምንድን ነው የሚለውን ማወቅ ያስፈልጋል ማለት ነው። ጊዜያችን ተቀይሯል፣ እኛ ግን አልተቀየርንም። አሁንም ከትናንት ነው ማንነታችን እንዲሁም ደግሞ በጉልበት የሚሰራ ስራ ብቻ ስለለመድን የተሻለ ነገር ለየት ያለ ነገር ለመቀበል በጣም አዳጋች የሆነባችሁ ሰዎች አላችሁ ማለት ነው። ስለዚህ ለምን ጊዜያችሁ ምንድን ላይ ነው ያለው? ጊዜው ምን እየሰራ ነው? ጊዜው እንዴት ተቀይሯል ብለን ለምን ጊዜውን አንረዳም? ለምን ጊዜውን አንጠይቅም? በአንድ አይነት ስራ በአንድ አይነት በተመሳሳይ ህይወት ከመቀጠል ይልቅ ለምን የተሻለ ነገር እንዴት እንሰራለን? በምን መልኩ ነው ሰርተን መለወጥ ያለብን ብለን ለምን አንጠይቅም? አብዛኛው በተለይ የአረብ ሀገር ላይ ተሰደን እየሰራ ነው። ሰርቻለሁ እዚህ በፊት ግን ደግሞ ስንሰራ እዛ አረብ ሀገር ላይ ምን ያህል ዋጋ ከፍለን እየሰራን ያለነው? ምን ያህልስ ቀጣይነት ገቢ እናገኛለን? ዝም ብለን ሁሌም ተመሳሳይ ስራ የጉልበት ስራ ብቻ በመስራት ምንለወጥ እየመሰለን ጊዜያችን፣ እድሜያችን፣ ጉልበታችን ዋጋ እየሰጠን እስከ ነፍስ ድረስ የምንሰራ ብዙ ሰዎች አለን ማለት ነው። 1 አመት 2 አመት ሳይሆን እስከ 10 አመት በላይ ጊዜ ዋጋ እየተከፈለ የሚሰሩ ሰዎች አሉ ማለት ነው። ስለዚህ በዛ ህይወታችን ላይ ደግሞ ህይወታችን ልንቀይር የምንችለው ለምን ጊዜውን ተረድተን የተሻለ ነገር ሰርተን ራሳችንን ለውጠን ሰዎችን ለመለወጥ ለምን አንዘጋጅም? ለምን ሳንሰራም የመጣልን እድል ለምን አንረዳውም? የሚለው መልእክት ነው ዛሬ ይዤ የመጣሁት ማለት ነው። ያው በቪዲዮ ስለዚህ ጊዜያችን በመረዳት እንግዲህ መስራት የምንፈልገውን ነገር መስራት ያለብን ብዬ አስባለሁ ማለት ነው። ስለዚህ በተለያየ መልኩ በተለያየ አለም ላይ ያላችሁ ብዙ ጊዜ በተለያየ መልኩ እድሉን እያገኛችሁት ነው፣ ግን ደግሞ ያልተጠቀማችሁበት ሰዎች አላችሁ ማለት ነው። ስለዚህ እድሉን ተጠቀሙበት፣ እንዳያመልጣችሁ ልል እወዳለሁኝ። ዝም ብለን መፈላሰፍ ሳይሆን ዝም ብለን የተለያየ ስራዎችን እየሰራን ጊዜያችን ማሳለፍ ሳይሆን የጉልበት ስራዎችን እየሰራን እድሜያችንን መጨረስ ሳይሆን ምንድነው ዘመኑ የተቀየረው? እኔ ከዘመኑ ጋር እየሄድኩ ነው ብለን ራሳችንን መጠየቅ ይኖርብናል ማለት ነው። ስለዚህ እንደ ዘመኑ በመሄድ የምንፈልገውን ነገር ለማግኘት የተሻለ ነገር መስራት እንዳለብን ልነግራችሁ እወዳለሁ ማለት ነው። ስለዚህ ሁሌም ተመሳሳይ ስራ ከመስራት ለየት ያለ መልኩ ጊዜያችን ተረድተን በተሻለ መልኩ መስራት ይገባናል ብዬ መልእክት ለማስተላለፍ እወዳለሁ። ስለዚህ በዓል ከእኔ ጋር ደስ በሚል መልኩ ከምርጥ ምርጥ ሀበሻዎች ጋራ በዓልን በደስ በሚል መልኩ አሳልፌያለሁ ማለት ነው። እናንተም በጥሩ ጊዜ እንዳሳለፋችሁ አምናለሁኝ። ያው ደግሞ በሌላ ቪዲዮ ደግሞ ለየት ባለ መልኩ ደግሞ ለመምጣት ዝግጁ ነኝ። ስለዚህ እናንተም ደግሞ ቪዲዮዬን በደንብ እያደረጋችሁ ለሁሉም ሰው እንዲደርስ ሼር ሊንክ አድርጉልኝ ማለት ነው። እንደምታደርጉኝ አምናለሁ። ስለምታደርጉ ደግሞ ከልብ አመሰግናለሁ። ስለዚህ በህብረት በመስራት በህብረት በመኖር በህብረት በጋራ በመተባበር በቡድን በመስራት ለበርካቶች መትረፍ እንችላለን፣ መረዳዳት እንችላለን። ጊዜያችሁን ተረዱበት። ዘመናችን ተረድተን ደግሞ እንደ ዘመኑ በመሄድ መስራት የሚገባውን ነገር መስራት እንችላለን።
አትፈላሰፉ። በደንብ አድርጋችሁ ተጠቀሙበት ልል እወዳለሁ። መልካም የስኬት ዘመን፣ መልካም ጊዜ እመኝላችኋለሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ። Ya tienen